ሶስተኛው እንደሚል ታውቃላችሁ። ሶስተኛው ሐሳብ እንግዲህ እነዚህ ሁለቱ መጥቶ ask good question ይላል። አሪፍ ጥያቄ ጠይቁ። አሪፍ ጥያቄ ምን ማለት ነው? አሪፍ ጥያቄ ጠይቁ። እንደው አሪፍ ያልሆነ ጥያቄ ምን እንደሆነ ከመናገር ጀምር። ጻፊ ለምሳሌ አሪፍ ያልሆነ ጥያቄ እንደው አንዳንድ ወሬዎች ወደዛ ሊሄዱ ይችላል። እንደዛ ከሄዱ በምን አይነት መንገድ ማኔጅ እንደምታደርጉ ነግራችኋለሁ። ግን yes or no questionን በምንም ታምራት ተጠቀሙ። ነው አይደለም፣ አድርጋል አላደረክም፣ እንዲህ ነው አይደለም። ቃሎቹ በራሳቸው ኦፌንሲቭ ናቸው። እንዲህ እየተቆጣጠራችሁት እየተቆጣችሁት ወይ ደግሞ እሱን እያዛችሁት እንደሆነ ይሰማል። እንደዚህ አይነት ሁኔታ ፍሪክሽን ይፈጥራል። አይ ምን ለማለፍ ማን ብለኝ ነው ይሆን ነገሮች እየሞቁ እየጋሉ ይሄዳሉ። ሶ yes or no question አትጠይቁ። ቢቻል why የሚሉትንም ጥያቄዎች አትጠይቁ። ለምን አትበሉ። ይሄን እፈልጋለሁ ካለ ለምን አትበሉ። ነገሮችን ግን ኦፕን ኩዌስችን አድርጋችሁ ለምሳሌ ምንድነው የምትፈልገው? ነገሩ ከፍ እያለ እየሰፋ ይመጣል። እሺ ይሄን ፈልጋል፣ እንዴት ነው እንድንሰጥ የምትፈልገው? ኦኬ ይሄን ይፈልገው፣ እስኪ ሞር አብራራልኝ፣ ምንድነው የምትፈልገው? ግልጽ አድርግልኝ። ሉክ ኦፕን የሆኑ ኩዌስችኖችን ስጠይቁ ሰውየው በደንብ እንዲያወራ አቅም ታገኛላችሁ። ሰውየው ሲያወራ ነው ከዛ ውስጥ መረጃ የምታገኙት፣ ከዛ ውስጥ ደካማ ጎኑን የምታውቁት፣ ሲፈራ እንኳን እንደፈራ የምታውቁት፣ የምር እንደጨከነ እንኳን የምታውቁት ከዛ ኦፕን የሆኑ ኩዌስችኖችን ጠይቁ። በተቻለ መጠን ግን yes or no ኩዌስችኖችን አትጠይቁ። በተቻለ መጠን እንደው ላክረው yes or no ኩዌስችኖች ከመጡ ምን እናድርግ አይደል? መምጣታቸው አይቀርም። እሱም ያመጣል፣ እናንተ ማምጣታቸው አይቀርም። ጻፊው ምን ያመሰላችሁ yes or no አንድ መረጃ ለምሳሌ እንዴት ታደርጋለህ አታደርግም የሚባል አይነት ጥያቄ እንኳን ከመጣ ይላል ሰውየው yes እንዲል አይደለም no እንዲል አድርጋችሁ ጥያቄውን አመቻቹለት ይላል። ከኔ ጋር መደራደር ትፈልጋለህ? ልትደራደር ፍቃደኛ ነህ የሚለው ጥያቄ አዎ ከሆነ የሰው ሳይኮሎጂስት ምን እንደሚፈጠር ታውቃላችሁ? እነዚህ ሰዎች ቀስ ብሎ እያሳመኑኝ ነው ወደሚል ነገር ይመጣል። መደራደርን የፈለግከው ይመስለኛል ከኛ የምትፈልገውን ነገር ካላገኘህ እንደማትለቀው ይገባናል። ሉክ yes or no question ስታመጡ ሰውየው no እንዲል አድርጋችሁ ጥያቄውን አመቻቹለት። ምንድነው እስከዛሬ ድረስ ወይም ደግሞ ከኔ በፊት የነበረው ኔጎሽየተር ሊሆን ይችላል አሁን ድረስ ለምሳሌ 10,000 ብር ጠይቆ 5,000 ብር ያለው ነገር አልተመቸህም አይደል? 25,000 ብር አልተመቸኝም። መልሱ ኖ ነው። ኖ ሲሆን ሰውየው ስልጣን እንዳለ ይሰማል። አዎ ካረገ አዎ ጥያቄው ወደ አዎ ከሄደ ግን ማኒፑሌት እያደረጋችሁት እንደሆነ ይሰማል። አዎ የሆነ አዎ አይ እነዚህ ሰዎች እያሳመኑኝ ነው ወደሚል ነገር ይመጣል። ኖ ቢሆንስ አይ አይደለም፣ አይ አልፈልግም፣ አይ እንደዚህ ነው። እሱ እያማረጠ እንደሆነ ስለሚሰማው ስቲል ስልጣን አለው ሰው። yes or no question ጋር ከመጣችሁ በምንም ታምር ሰውየው yes እንዲል አይደለም ኖ እንዲል አድርጋችሁ እንድትገፉት መጽሐፉ ይናገራል።